በቀን ውስጥ ቢያንስ አንድ ጊዜ ማልቀስ አለበት። ክርስቲያን በቀን ውስጥ አንድ ጊዜ ማልቀስ አለበት። ማልቀስ የተሰበረ ልብ ምሳሌ፣ ማልቀስ የነፍስ መታጠብ፣ ማልቀስ የውስጥ መታጠብ። በጣም ብዙዎቻችን ሲከፋ እናለቅስባቸው ሁኔታዎች ይኖራሉ። ግን የተከበራችሁ ክርስቲያን በእግዚአብሔር ፊት ማልቀስ ይገባል። አንዳችን ቦታ የትም ቦታ እንባችሁን ለሌላ አታሳዩ፣ በእግዚአብሔር ፊት ግን አልቅሱ። እንባችሁን ለሌላ ሰው አታሳዩ፣ በእግዚአብሔር ግን አሳዩ። እንባችሁን ሌላ ቦታ አታፍሱት፣ እዚህ ግን አፍሱት። በቅዱሳን ጽላት ፊት አፍስሱ፣ በድንግል ማርያም ፊት አፍስሱ፣ በበሩ አፍስሱ። ወንድ ነኝ ብለህ አላለቅስም አትበል፣ በእግዚአብሔር ፊት ግን አልቅስ። በእግዚአብሔር ፊት ራስን አዋርድ፣ በእግዚአብሔር ፊት ራስን ዝቅ አድርግ። ፕሮቶኮል አይሰራም። እዚህ ፕሮፌሰርነት እዚህ አይሰራም። ዶክተርነት እዚህ አይሰራም። መሐንዲስነት እዚህ አይሰራም። በሌላ ቦታ ብዙ ሰራተኛ ልታዝ ትችላለህ። ብዙ ንብረት ልታንቀሳቀስ ትችላለህ። የከበረ የተከበረ ዕቃ መኪና ምናምን ሊኖር ይችላል። በጣም ውድ የሆነ በብዙ ዋጋ የተሰራ ቤት ሊኖር ይችላል። በእግዚአብሔር ፊት ግን